ጌም ኦፍ ትሮንስ የኔ ጊዜ ምርጥ አንደኛ ፊልም ነው። ለምን እንደሆነ በዛሬ ቪዲዮ እነግራችኋለሁ። ለማታውቁኝ ሰዎች አቤል እባላለሁ። ይሄ ሁለተኛ የቲክቶክ ቻናሌ ነው። ከፊልም ጋር የተገናኙ ኮንቴንቶች በመስራት እታወቃለሁ። በዚህ ቪዲዮ ላይ ደግሞ አዲስ ነገር ካወቃችሁ ቻናሌ ፎሎ ማድረጋችሁን፣ ቪዲዮን ላይክ፣ ኮፒ ሊንክና ሪፖስት ማድረጋችሁን እንዳትረሱ። ጌም ኦፍ ትሮንስ እንግዲህ እንደምታውቁት ከመጽሐፍ ወደ ፊልም የተቀየረ ቲቪ ሲሪስ ነው። የዚህ መጽሐፍ ደራሲ ጆርጅ ሪማይንዴ ሪቻርድ ማርቲን ይባላል። በጣም ስሙ ረጅም ነው። መጽሐፉ ላይም እንደምታዩት ከሆነ ጆርጅ አር ሪች ማርቲኒ ተብሎ አጠር ብሎ የሚቀመጠው በጣም ስሙ ስለሚረዝም ያሞኔ እንግዲህ እንደ አውሮፓውያን አቆጣጠር በ1996 ዓ.ም 694 ገልጽ ያለውን ዛሬ የምናወራለትን ጌም ኦፍ ትሮንስ የተባለውን ስራውን ለአንባቢዎች ያደርሳል። ኦልሬዲ ከ47 ቋንቋዎች በላይ ተተርጉሟል። ጌም ኦፍ ትሮንስ ቲቪ ሲሪስ ከመሰራቱ በፊት ማለትም ከ2011 በፊት ጌም ኦፍ ትሮንስ ጨምሮ ሲሪሶች የጌም ኦፍ ትሮንስ ሲሪስ መጽሐፍቶችን ጨምሮ አጠቃላይ በዓለም አቀፍ ደረጃ ከ12 ሚሊዮን በላይ ቅጂዎችን ሸጧል። ቲቪ ሲሪሱ በኋላ ደግሞ ከ90 ሚሊዮን በላይ ቅጂዎችን እንዲሸጥ አድርጎታል። ስለ መጽሐፉ ይህን ነገር ካልኳችሁ እንግዲህ ወደ ሲሪሱ ስንገባ ይሄ ቲቪ ሲሪስ እንግዲህ ከመጽሐፍ ወደ ፊልም ለመቀየር 3 ከባድ ደረጃዎችን አልፏል። ሶስተኛው ደግሞ እኔን ጨምሮ ብዙዎቻችን ፊልሙን እንድንወደው አድርጎታል። በአንደኛ ደረጃ እንግዲህ መጽሐፉ ላይ ያለውን ፖይንት ኦፍ ቪው መቀየር ነበረባቸው። መጽሐፉ ላይ የሚያሳየው የሶስት ሰዎች ፐርስፔክቲቭ ነበረ። አጠቃላይ የመጽሐፉ እይታ ከሰርድ ፖይንት ኦፍ ቪው ነው የሚነሳው። እሱ፣ እሷ እና እነሱ ከሚሉ 3 ፐርስፔክቲቭ ነበር የሚነሳው። ነገር ግን የትኛውም የመጽሐፉ ምዕራፍ ፐርስፔክቲቭ የተገደበ ነበር፣ በአንድ ገጸ ባህሪ ማለት ነው። ገጸ ባህሪው የሚያውቀውን ነገር ብቻ ነው እኛ የእሱን ፖይንት ኦፍ ቪው ልናገኝ የምችለው ነበር። ስለዚህ ይህንን ቶታሊ ቀይረውታል። በሁለተኛ ደረጃ ደግሞ የመጽሐፉ አድናቂዎችና የፊልሙ ተመልካቾች እንዳይጋጩ ለማድረግ ግዴታ ነበረባቸው። መጽሐፍቶቹ ላይ እንግዲህ በመቶዎች የሚቆጠሩ ገጸ ባህሪያቶችና ሰብ ፕሎቶች በተለያዩ ሀገራቶች ላይ ያሉት ታሪኮች ነበሩት። ስለዚህ የመጽሐፉ አድናቂዎች እና የቲቪ ሲሪስ ወዳጆች የሚያስማማ ስራ መስራት ነበረባቸው። ስለዚህ ሁለቱንም ለማስማማት ብዙ ታሪኮችና ገጸ ባህሪያቶችን ያለማቋረጥ ማዋሃድና ማስወገድ ነበረባቸው። በዚህ ምክንያት የመጽሐፉ አድናቂዎችና የቲቪ ሲሪስ ወዳጆች የሚያስማማ አሪፍ ነገር ለማቅረብ ችለዋል። ሶስተኛውና የመጨረሻው ፊልሙን ለመስራት የወጣበት በጀት ነው። ስክሪኑ ላይ እንደምታዩት ሲዝን 1 ኤፒሶድ 1 ለመስራት ከ5 እስከ 6 ሚሊዮን የአሜሪካን ዶላር ወጥቶበታል። አጠቃላይ ሲዝን 1 ለመጨረስ ከ50 እስከ 60 ሚሊዮን የአሜሪካን ዶላር ወጥቶበታል። ኢቭን የመጨረሻው ሲዝን ለመስራት በኤፒሶድ 15 ሚሊዮን የአሜሪካን ዶላር ፈሰስ ተደርጎለታል። ሙሉን ሲዝን 6 ኤፒሶድ ያለው መሰለኝ 90 ሚሊዮን የአሜሪካን ዶላር ፈጅቶበታል። አስቡት እስቲ ይህ ሁሉ ነገር ወጥቶበት የተሰራበት ፊልም ዓላማው ሰዎች አይምሯቸው ላይ የሳሉት ታሪክ ወደ ምድር ላይ ሲወርድ ኮንፊዥን እንዳይፈጠር ተብሎ የእውነት እስኪመስል ድረስ የተሰራ ፊልም ነው። የኔን ሀሳብ እንግዲህ ነግራችኋለሁ። የእናንተን ሀሳብ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። እንደተለመደው ይሄ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ኮፒ ሊንክና ሪፖስት ማድረጋችሁን እንዳረሱ። አብራችሁ ስለቆያችሁ እያመሰገንኩ በጣም ነው የምወዳችሁ። ትመቹኛላችሁ።